ሰላም ሰላም እንዴት ናችሁ? ሽመልስ እባላለሁ። ዛሬ የማሳያችሁ አንድ በጣም ጠቃሚ ሶፍትዌር ነው። ምናልባት አካዳሚክስ ላይ ያላችሁ ተማሪዎችም ልትሆኑ ትችላላችሁ፣ መምህራኖችም ልትሆኑ ትችላላችሁ። የተለያዩ የአካዳሚክስ ስራዎችን የምትሰሩ ሪሰርች ቴሲስ ሊሆን ይችላል፣ ዲዘርቴሽን ሊሆን ይችላል፣ የተለያዩ አሳይመንቶች ሊሆኑ ይችላሉ፣ አርቲክል ሪቪው፣ ቡክ ሪቪው የመሳሰሉት። ስለዚህ እነዚህን ስራዎች በምትሰሩበት ሰዓት ያው እንደምታውቁት በአካዳሚክሱ ዓለም ማንም ሰው በመጀመሪያ ደረጃ የኔ የሚለው የራሱ የሆነ ሀሳብ ቢኖረውም በብዛት ግን ከዚህ በፊት የተጠኑ ጥናቶችን እሱ በመረጠው ርዕስ ዙሪያ የተሰሩ ስራዎችን ሪቪው ያደርጋል። በተለያየ መንገድ ሀሳቦችን ይወስዳል። እነዚያ የወሰዳቸውን ሀሳቦች ግን እሱ ለሚሰራው አዲስ ስራ ላይ በሚያካትትበት ሰዓት የሚጠይቀው አንድ ኢቲክስ አለ። እሱ ምንድነው? የሰዎችን ሀሳብ በትክክል የዛ ሰው ስራ መሆኑን በሚያስፈልግ ቦታ ላይ በፓራግራፍ ውስጥም ሊሆን ይችላል፣ አት ዘ ኤንድ ኦፍ ዘ ፔፐርም ሊሆን ይችላል፣ በትክክል ሳይት ማድረግ እና አካዳሚክ ክሬዲት መስጠት ያስፈልጋል። ነገር ግን ብዙ ሰው ይሄን ለማድረግ ሲቸገር የምናይበት ሁኔታ አለ። ምንድነው? በትክክል የወሰዳቸውን ሶርሶች ሳይት ማድረግ እና በሚፈለገው የሪፈረንስ ስታይል ሳይት አድርጎ ስራውን የመስራት ችግር አለ። ነገር ግን ዛሬ ይህን ችግር ቀለል ሊያደርግ የሚችል አንድ እጅግ በጣም ጠቃሚ የሆነ ሪፈረንስ ማናጀር ሶፍትዌር ነው የሚያስተዋውቃችሁ። እሱ ሶፍትዌር ኤንድ ኖት ሪፈረንስ ማኔጅመንት ቱል ወይም ሶፍትዌር ይባላል። ስለዚህ ሶፍትዌር የሌላችሁ መጀመሪያ የትኛውም ብራውዘር ላይ ገብታችሁ ኢንድ ኖት ብላችሁ ብትጽፉ በቀላሉ ታገኙታላችሁ። ምናልባት ሙሉ ላይሰንስ ያለውን ኢንድኖት ላታገኙ ትችላላችሁ። ነገር ግን የአንድ ወር ፍሪ ትሪያል ያለውን ኢንድኖት በቀላሉ ማግኘት ትችላላችሁ። ስለዚህ እዚህ ጋር በምታዩት መንገድ ኢንድኖት ዘ ቤስት ሳይቴሽን ኤንድ ሪፈረንስ ማኔጅመንት ቱል የሚል አለ። እሱ ላይ በመግባት ሶፍትዌሩን ወደ የምትጠቀሙበት ዲቫይስ ስልክም ሊሆን ይችላል፣ አይ ቲንክ ስልክ ላይ እንኳን ኮምፓታብል ላይሆን ይችላል፣ ወደ ላፕቶፓችሁ ታወርዱታላችሁ ማለት ነው። ካወረዳችሁ በኋላ ኢንስታል ለማድረግ ራሱን የቻለ ስቴፕ አለው። ስቴፖቹ በጣም ቀላል ናቸው። ኖርማሊ ራሱ ቪዲዮ አለው። እነዛን ቪዲዮዎች በመከተል ኢንስታል ማድረግ ትችላላችሁ። እነዚህ ሁለት አማራጮች ናቸው ያሉት እንደምታዩት። ምንድነው? ባይ ኢንድ ኖት የሚል አለ፣ ትራይ ኢንድ ኖት ፍሪ የሚል አለ። እናንተ ግን የምታደርጉት ፍሪ የሚለውን ለጊዜው ተጠቀሙና እሱን ለማውረድ ትሞክራላችሁ ማለት ነው። ስለዚህ ለአንድ ወር ፍሪ ትሪያል ይሰጣችኋል። እሱን ታወርዳላችሁ ማለት ነው። እሱን ካወረዳችሁ በኋላ በቀጥታ ምንድነው የምታደርጉት? የተለያዩ አርቲክሎችን ወይም አካዳሚክ ፔፐሮችን ሰርች ወደምታደርጉበት አካዳሚክ ጆርናል ላይ ወይም ሳይት ላይ ትሄዳላችሁ። ከዛ ወደምትፈልጉት ጆርናል ከሄዳችሁ በኋላ ለምሳሌ እኔ ብዙ ጊዜ የምጠቀምበት የፐብሊኬሽን ሶርስ ወይም አካዳሚክ ሶርሴ ጉግል ስኮላር ነው። እዛ ላይ ሄድና ጉግል ስኮላር ላይ ክሊክ አደርጋለሁ። እንደምታዩት እዚህ ጋር ኢንተርፌሱ ይመጣል። እናንተም ስትጠቀሙት ምናልባት ሌሎች ሊሆን ይችላሉ። ለምሳሌ ፐብሜድ አለ፣ ጄስቶር አለ፣ ሪሰርች ጌት አለ። የተለያዩ አርቲክሎችን የምናገኝባቸው በጣም ብዙ አይነት አካዳሚክ ሶርሶች አሉ። ይሄ ጉግል ስኮላር እኔ እንደ ምሳሌ ነው ያልኳችሁ እንጂ በዚህ የተገደበ አይደለም። እናንተ የምትፈልጉትን ወይም ይመችናል የምትሉትን አይነት አካዳሚክ ሶርስ መጠቀም ትችላላችሁ። እና ጉግል ስኮላር ላይ ከገባችሁ በኋላ ክሊክ ስታደርጉት ወደዚህ ይወስዳችኋል። ይህ አጠቃላይ የጉግል ስኮላር ኢንተርፌስ ነው። የምታዩት ቦታ የምንፈልገውን አርቲክል ጽፈን ሰርች አድርገን እኛ ከምናጠናው ጥናት ጋር ሪሊቫንት መሆኑን አረጋግጠን እንደ ሶርስ የምንጠቀምበት እና ሰርች የምናደርግበት ቦታ ነው። እንደ ተጨማሪ ቲፕ እዚህ ላይ የምትፈልጉትን ሶርስ በአውቶሩ ስም፣ በታተመበት ዓመተ ምህረት ወይም ደግሞ በአርቲክሉ ወይም በመጽሐፉ ርዕስ ማንኛውም መንገድ ሰርች ማድረግ እንችላለን ማለት ነው። እና ሶፍትዌሯን ካወረዳችሁ በኋላ
ምን ልላችሁ ፈልጌ ነው እዚህ ጋር የምትጠቀሙበት የአካዳሚክ ሶርስ ጋር ጉግል ስኮላር ላይ ሊሆን ይችላል፣ ቅድም የጠቀስኳቸው ጄስቶር ላይ ሊሆን ይችላል፣ በሜድ ላይ ሊሆን ይችላል፣ ስኮፕስ ላይ ሊሆን ይችላል። ማንም ይሁን ብቻ ኢንድኖቱን ሊንክ ማድረግ መቻል አለባቸው። ለምሳሌ ጉግል ስኮላር ከሆነ እዚህ ጋር የምታዩት በስተግራ በኩል ሶስት ሰረዝ ያለበት ቦታ አለ። እዛ ላይ ክሊክ ስታደርጉ ሴቲንግ አለ። ሴቲንጉ ላይ ክሊክ ስታደርጉ እዚህ ጋር ባይብሎግራፊ ማናጀር የሚለው ይመጣል። እዚህ ጋር እንደምታዩት ሁለት አማራጭ አለ። ዶንት ሾው ኤኒ ሳይቴሽን ኢምፖርት ሊንክስ የሚል አለ። ሾው ሊንክስ ቱ ኢምፖርት ሳይቴሽንስ የሚል አለ። ስለዚህ ታችኛው ጋር ሾው ሊንክስ የሚለው ጋር ክሊክ ስታደርጉና እዚች ጋር አሮዎቹ ላይ ቶፕ ኤንድ ዳውን አሮ አለ። እነሱ ጋር ክሊክ ስታደርጉ ለምሳሌ ኤንድኖትን ስላወረድኩት ኤንድኖት እዚህ ጋር መጥታለች። በኤንድኖት ምትክ ሌላ ሶፍትዌር ለምሳሌ ሜንድ ላይ ቢሆን ያወረድኩት ሜንድ ላይ እዚህ ጋር ይመጣል። ክሊክ አድርጌ ሊንክ አድርገዋለሁ ማለት ነው። ከዛ ሴቭ ነው ማለት የሚጠበቅባቸው። ዴን የምትሄዱት ወዴት ነው? ቀጥታ የምትፈልጉትን አርቲክል ሰርች ማድረግ ነው። ለምሳሌ እኔ ከዚህ በፊት የተጠቀምኩበት ለሪሰርች ሜቶዶሎጂ ፕሬሶል አለ። ስለ ሚክስድ ሜተድ የተሰራ ሪሰርች ነው እንደ ሶርስ የፈለግኩት። እሱ ላይ ክሊክ ሳደርግ ይሄ ኢንተርፌስ ይመጣል። እዚህ ጋር የተለያዩ ከዚህ ጋር የተያያዙ አርቲክሎች አሉ። ነገር ግን እናንተ በጥንቃቄ የትኛውን በትክክል ቼክ ማድረግ ትችላላችሁ። ቼክ ለማድረግ እዚህ ጋር የኮቴሽን ማርክ አለች። እችን ክሊክ ያደረጋችሁ እንደዚህ ሳይቴሽኑን በማየት ማንኛውም ትክክል የሚለውን ቼክ ማድረግ ትችላላችሁ። ለምሳሌ እኔ የመጀመሪያው ልጠቀም ነው። ስለዚህ እዚህ ጋር ኤንድኖት ጋር ሊንክ ስላደረኩት እዚች ጋር የምታያችሁ ኢምፖርት ኢንቱ ኤንድኖት የሚላለና ቀጥታ ይሄን ክሊክ አደርጋለሁ። ይሄን ክሊክ ሳደርግ እዚህ ጋር ዳውንሎድ ያደርገዋል። ዳውንሎድ አሮጋ ገብስ ስገባ እዚች ጋር የምታዩትኝ ሳይቴሽኗ ናት። ልክ ይችን ስጫናት ቀጥታ ያው እንደምታዩት ሶፍትዌሩን የከፈተውን ኦልሬዲ ኢንስታል አድርጌው ስለነበር ማለት ነው። ስለዚህ ከዚህ በፊትም ያወረድኳቸው ወደዚህ ሊንክ ያደረኳቸው ሶርሶች ስላሉ እነዛን ይተውና ኢሚዲየትሊ አፕዴትድ የሆነውን አሁን የላኩትን እዚህ ጋር ይመጣል ማለት ነው። ስለዚህ መጀመሪያ ይህን ክሊክ ታደርጉታላችሁ። እንደምታዩት የአውቶሩ ኔም እዚህ አለ፣ ክሬሶል ይላል። ዓመተ ምህረቱ 2004 ታይትሉ አለ፣ ጆርናሉ አለ፣ የታተመበት ላስት የመጨረሻ ጊዜ አፕዴት የሆነው ይሄ ጆርናል መቼ ነው ያገኘሁት እስከምንድን ነው፣ ሪፈረንስ ታይፕ ጆርናል ላይ ነው፣ ሪፖርት ነው፣ የተለያዩ ታይፖች ስላሉ ለምሳሌ እኔ ጆርናል አርቲክል ነው። ይህን ወደዚህ ከደረስን በኋላ የምናደርገው እዚህ ጋር የምታዩት ኮቴሽን ማርክ አለች። እችን ቀጥታ ስንጫን ሳይት ለማድረግ ዝግጁ ሆነናል ማለት ነው። ለምሳሌ እኔ አጋጣሚ ዶክመንት የከርሰር እዚህ ጋር ስለነበረ እዚህ ጋር ሳይት አድርጎታል። ይሄ ግን ስህተት ነው። ስለዚህ ይሄን ቶታሊ ዲሌት አደረገውና እዚህ ጋር ኢንድኖት የምትላለች አፕዴት እለዋለሁ። ምናልባት እዚህ ጋር ሴቭ እንዳያደርግብኝ መለስና እዚች ኢንድኖት ዋጋ እዚች ጋር ክሊክ ከማድረግ በፊት በትክክል የማስገባበት የዶክመንት ፓራግራፍ የት ጋር ነው የሚለው ለምሳሌ እናያለን። ለምሳሌ የፓራግራፉ መጀመሪያ ላይ ሳይት የምናደርግበት አጋጣሚ አለ። አንዳንዴ ደግሞ ፓራግራፉ መጨረሻ ላይ ሳይት አድርገን የምንዘጋበት አለ። ያው ኤፒኤ የሚባል አለ። እሱ በሚጠይቀን ፎርማት ሳይቴሽናችንን በዛ መንገድ እናስኬዳለን ማለት ነው። ለምሳሌ እዚህ ጋር ከፓራግራፉ መጀመሪያ ላይ ብናስገባው የቅድሙን ሶርስ ወደ ኢንድኖት እንገባና እዚህ ጋር አለ። ፓራግራፉ መጀመሪያ ላይ ሲገባ በዚህ መንገድ ነው የሚመጣው። እንደምታዩት ይሄ ነው፣ አውቶማቲክ ነው። አውቶሩንና ዓመተ ምህረቱን በአንድ ቅንፍ አድርጎታል። ነገር ግን ፓራግራፍ መጀመሪያ ላይ ሲሆን ፓራፍሬዝ አድርገን ስለምንገባ ምን ልንል እንችላለን? አኮርዲንግ ቱ ብለን አውቶሩስም አለ። አውቶሩስም ግን ከቅንፍ ውጭ ነው የሚወጣው። ስለዚህ እዚህ ጋር ራይት ክሊክ ስናደርግ እዚህ ጋር ኤዲት ሳይቴሽን የሚል አለ። ሁለተኛውን አማራጭ ዲስፕሌይ አዝ አውቶር የሚል አለ። እሱን ስንጫን በዚህ መንገድ ያስተካክለዋል። አኮርዲንግ ቱ ክሬስዎል ኢታል ብሎ በቅንፍ ውስጥ አለ። ከዛ እንቀጥላለን ሀሳባችንን ማለት ነው። ፓራግራፉ መጨረሻ ላይም ስናስገባ እዚች ጋር ከነጥቡ በፊት ክሊክ እናደርግና አሁንም ሶፍትዌር ጋር መተን ይህን ስናመጣው በዚህ መንገድ ያስገባዋል ማለት ነው። ስለዚህ ፓራግራፍ መጀመሪያ ላይ ጠቅሰን
መጨረሻ ላይ መዝጋት እንችላለን። አንዳንዴ ደግሞ እዚህ ጋር አጠቃላይ ሀሳቡን እንደ መንደርደሪያ ያስቀምጠን የሰውየውን ስም ጠቅሰን በዚህ መንገድ መጨረሻ ላይ ሶርሱን ጠቅሰን እናልፋለን ማለት ነው። ስለዚህ በዚህ መንገድ ነው በጣም ወጪ ቆጣቢ ነው። እንደምታዩት ኢንቴክስት ሳይቴሽኑን ወይም ፓራግራፍ ውስጥ የምንጠቅሰውን ሶርስ ብቻ ሳይሆን አት ዘ ኤንድ ኦፍ ዘ ፔፐር የፔፐሩ መጨረሻ ላይ ሬፈረንሱ ላይ ያስገባዋል ማለት ነው። አሁን እዚህ ጋር እንደምታዩት ከሌሎች ሶርሶች ጋር ወስዶ ጨምሮታል ማለት ነው። አሁንም እንደዚህ እያደረጋችሁ ሄዳችሁ ቁጥር ሳይት እያደረጋችሁ ሄዳችሁ ቁጥር እዚህ ጋር አልፋቤቱን ጠብቆ አድ እያደረገው ይቀጥላል ማለት ነው። እጅግ በጣም ወጪ ቆጣቢ በጣም ፕሮፌሽናል የሆነ የሪፈረንስ ማኔጅመንት ወይም የሳይቴሽን ስታይል እየተከተልን ፔፐራችንን ሰራን ማለት ነው። ስለዚህ ይህን ሶፍትዌር ሁላችሁም እንድትጠቀሙ መክራችኋለሁ። ምናልባት አሁንም ተጨማሪ ማብራሪያ የሚያስፈልጓቸው ጉዳዮች ካሉ በተጨማሪ ቪዲዮ እመጣለሁ። ያው የመጀመሪያ ስራዬ ስለሆነ ብዙ ችግሮች ሊኖሩበት ይችላሉ ቪዲዮ። ነገር ግን የእናንተን ሀሳብ እያካተትኩ እያበረታታችሁኝ በደንብ የተሻሉ ቪዲዮዎችን የተሻሉ ሀሳቦችን እያካተትኩ አካዳሚክሱ ጋር የተያያዙ በጣም በርካታ ነገሮች አሉ። አሁን ጊዜው የቴክኖሎጂ ነው። ስራችሁን ቀለል ሊያደርጉ የሚችሉ በጣም በርካታ ቴክኖሎጂዎች አሉ፣ ሶፍትዌሮች አሉ። ስለዚህ ወደፊት በእነሱ እመጣለሁ ማለት ነው። ያው እንግዲህ ጀማሪ እንደመሆናችን ቻናላችንን አሁንም ቢሆን ሰብስክራይብ፣ ሼር ማድረግ አይረሳ። አመሰግናለሁ።